ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። በዛሬው ቪዲዮአችን እንግዲህ የአርሰናል ደጋፊ በጣም ደስ የሚሰኝበት የዛሬው ክሪስታል ፓላስ ከአርሰናል ጨዋታ አለ ማለት ነው። ይሄንን ጨዋታ እንዴት አድርጋችሁ በቤታችሁ በስልካችሁ ሊሆን ይችላል፣ በኮምፒውተራችሁ በማንኛውም እንደፈለጋችሁ ማየት የምትችሉበትን በጣም አሪፍ ነገር አሳያችኋለሁ ማለት ነው። በጣም ቀላል ነው። ምንም የምጭኑት አፕሊኬሽን የለም። ቀጥታ ዌብሳይት ነው ማለት ነው። ስለዚህ ይሄን እያንዳንዱን ነገር ስቴፑን አሳያችኋለሁ ማለት ነው። ስለዚህ አሁን ቀጥታ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ይህንን ቪዲዮ ላይክ እያደረጋችሁ አበረታቱ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ ቀጥታ ምንድነው የምናደርገው? እዚህ ጋር ትመጡና ካሜል ላይቭ ትላላችሁ ማለት ነው። እዚህ ጋር የምንሰራቸው አንዳንድ ነገሮች ስላሉ እናስተካክላቸው። እሱን እስከ መጨረሻው ድረስ ተከተሉኝ ማለት ነው። ከዛ ካሜል ላይቭ እቺን ክሊክ ታደርጓታላችሁ። ከዛ በኋላ ቀጥታ ምን ታደርጋላችሁ? ፕሮፋይላችሁ ኖርማሊ ሬጂስተር ታደርጋላችሁ በጂሜል አካውንታችሁ ማለት ነው። እዚህ ጋር ሳይን ኢን ብሎ ይመጣላችኋል። ከዛ ኮንቲኒው ዊዝ ጉግል ትሉትና አካውንታችሁን ትመርጡላታላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት በጣም ብዙ አይነት የፕሪሚየር ሊግ ብዙ አይነት የተለያዩ ጨዋታዎችን ያሳያል ማለት ነው እዚሁ ላይ። ስለዚህ ግን አሁን የእንግሊዝ ፕሪሚየር ሊግ ማለትም አሁን የዛሬውን ጨዋታ ለማየት ከፈለጋችሁ እንዴት ነው የምታደርጉት? ቀጥታ አሁን እዚህ ጋር ከመጣችሁ በኋላ እዚህ ጋር አሁን ላይቭ ማች እና ፋቮራይት ኮምፒቲሽንስ አለ ማለት ነው። ስለዚህ አሁን ላይቭ ማች ላይ እንገባለን። ከዛ በኋላ እዚህ ጋር ወረድ ትሉና ፕሪሚየር ሊግ አለ ማለት ነው። ስለዚህ አሁን ይህንን ወደዛ እንደዚህ ስክሮል እያደረጋችሁ ቼክ ታደርጋላችሁ፣ ታሳልፋላችሁ ማለት ነው። እያንዳንዱ እንደዚህ እያሳልፋችሁ ታያላችሁ። አሁን ተጠባቂ ጨዋታዎች ናቸው ማለት ነው። ይሄኛው ለምሳሌ 18 ሰዓት ነው፣ 5:24 ምናምን አካባቢ ይቀረዋል። እነዚህ አሉ ማለት ነው፣ የሚቀራቸው ጨዋታዎች አሉ። ስለዚህ አሁን ቀጥታ ስክሮል እናደርግና እዚህ ጋር እንደምትመለከቱት ክሪስታል ፓላስ ከአርሰናል ሚላን ማለት ነው። እሱን ክሊክ ታደርጉታላችሁ። ብራይተን ከማንቸስተር ዩናይትድ አለ። ከዛ እዚህ ጋር ቺን ክሊክ ስታደርጓት ኖርማሊ እንደምትመለከቱት 26 ደቂቃ ቀርቶታል ማለት ነው ጨዋታው። ስለዚህ እዚህ ጋር እንደምትመለከቱት በዚህ መልኩ ቀጥታ ልክ ሲጀምር በዚህ መልኩ ይመጣላችኋል። ከዛ ኮሚታተር ደግሞ እንዴት ነው የምትመርጡት የሚለውን ነገር ደግሞ ላሳያችሁ ማለት ነው። ኮሚታተር እንዴት አድርጋችሁ ነው የምትመርጡት? እዚህ ጋር ከላይ በኩል ያለችውን ክሊክ ታደርጓታላችሁ። ክሊክ ስታደርጓት ሶሪ እዚች ጋር ክሊክ ታደርጓትና እንግሊሽ ላይ ታደርጉታላችሁ። ከዛ በኋላ እንግሊሽ ላይ ስታደርጉት ምን እንደሚሆንላችሁ ኮሚታተሩም እያንዳንዱ ኤቭሪቲንግ ነገር እንግሊዘኛ ይሆንላችኋል ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ፈታ በሉ ካሜል ዋን ዳት ቲቪ ብላችሁ ትገባላችሁ ማለት ነው። ስለዛ ቀጥታ ሳይን አፕ አድርጋችሁ በሱ መጠቀም ትችላላችሁ ማለት ነው። ኤችዲ ነው፣ ኳሊቲው በጣም ቤስት ነው። ስለዚህ በዚህ መልኩ ማየት ትችላላችሁ ማለት ነው። ይመቻችሁ። ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ቻው